ሰላም ለእናንተ ይሁን የጌታ ቤተሰቦች፣ እንዲሁም ላላመናችሁ ይህ ቃል ይጠቅማችኋል፣ ሕይወት ይሆንላችኋል። የእግዚአብሔር ልጅ ኢየሱስ አለ ወይ ነው ጥያቄው። ወዳጄ የእግዚአብሔር ልጅ ኢየሱስ አለ ወይ? ይህ የእግዚአብሔር ልጅ ኢየሱስ አለሽ ወይ? መጽሐፍ ቅዱስ እንደዚህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 12 ላይ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን እጽፍላችኋለሁ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፍቃዱ አንዳች ብንለምን ይሰማናል። ወዳጄ የእግዚአብሔር ልጅ ኢየሱስ ካለ የለመንኮን ልመና ይሰማል፣ ታሪክን ይቀይራል። የመጀመሪያ የዘላለምን ሕይወት ታገኛለህ። አድራሻን ይቀይራል። በምድራዊ ዓለማዊ ሲስተም ላይ ተዘፍቀህ አትቀርም። የእግዚአብሔር ልጅ ኢየሱስ ይኖርህ። የእግዚአብሔር ልጅ ኢየሱስ ይኖርሽ። የእግዚአብሔር ልጅ ኢየሱስ የሌለው የዘላለም ሕይወት የለው። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ እንደዛ ይላል። የእግዚአብሔር ልጅ የሌለው የዘላለም ሕይወት የለው። የእግዚአብሔር ልጅ ያለው ግን የዘላለም ሕይወት አለው። ከምንም በላይ የእግዚአብሔር ልጅ ይበልጣል። ፍጹም አምላክ ፍጹም ሰው የሆነ ለሰዎች ኃጢአት ሁሉ መፍትሄ የሆነው የእግዚአብሔር ልጅ ኢየሱስ ነው። የእግዚአብሔር ልጅ ኢየሱስ ይኖር። የእግዚአብሔር ልጅ ኢየሱስ ይኖርሽ። ያኔ ጨለማ ባንተ ዘንድ ስልጣን አይኖረው። ያኔ የዓለም ሲስተም ባንተ ላይ ስልጣን የለውም። የምትመራው ይህ ሕግ ይሆናል። የእግዚአብሔር ቃል ይሆናል የምትመራው። ወዳጄ እህቴ ወንድሜ እነግርሃለሁ ዛሬ የእግዚአብሔር ልጅ ኢየሱስ ክርስቶስ ይኖር። የእግዚአብሔር ልጅ ኢየሱስ ክርስቶስ ሲኖር ለኃጢአት ቦታ አይኖርም። ሰውና ሰውን አታበላልጥም። ምክንያቱም የተጠራበት የዘላለም ሕይወት እንድኖር ነው። ይህንን የዘላለም ሕይወት ደግሞ ለሌሎች እንድታጋራ ነው። የዘላለም ሕይወት ይኖራችሁ። በማን ለኃጢአት ብሎ ወደዚህ ምድር የመጣው የሞተ ከሙታን የተነሳው በአብ ቀኝ በክብር ያለው ስለኛ የሚማልድ ፍጹም ሰው ፍጹም አምላክ የሆነ በሰውና በእግዚአብሔር ዘንድ መካከለኛ የሆነ ኢየሱስ